ሰውየው ታሞኮ አመት አልጋ ላይ ተኝቷል። እንደታመመኮ ሰምተናል፣ ግን አንድም ቀን ሄደን አልጠየቅነው። ሞተ ሲባል ግን ውይ በቃ እንደው ሄደን ከንፈራችንን እየመጠጠ ማልተ ኤዱዌ አከሚት ዱዌ ገነማ ዱዌ ሞ ገልገለ ዱዌ የሮፌ ሳዱ ማልጎቱን ካስቱ ሐዘንተኛ ጋር ሐዘን አይወራም። ሐዘንተኛ ጋር አይዞሽ እግዚአብሔር የመጽናናት አምላክ ነው። ከሆነ ታይም በኋላ ግን ስልካቸውን ያጠፉ ኦንላይንም የማይገቡ ላስት ሲን አድርገውት ነው እንጂ በየቀኑ ኦንላይን ይገባሉ። በነገራችን ላይ እናንተ እንዳታዩት የዛሬ ሳምንት እንደገባ ነው ብሎ ያሳያል። ይሄ ቴሌግራም ምናምን እንዳትሸወዱ አሉ ያያችኋል። እግዚአብሔር ይህንን ጥቁር ልብስ ከናንተ ላይ የሚገፍበት ጊዜያን ተጽናኑ። እሱ ወደ ጌታው ሄደዋል። ያንኬ ሰንከኒ ሲምቦች ሰዮጅራተን ኦላንኬ ሰንከኒ ሲምቦች ሰዮጅራተን ጅሬኛ ዱኛ ከና ከኒ ሲምቦች ሰዮጅራተን በተለይ ክርስቲያን ከሆንክ ደግሞ አትዘን። ክርስቲያን ሞት አይባልም፣ ሀገር ቀየረ አረፈ ነው የሚባለው። ትበከና በረከና ወንቲ ነመ ኮፈልቺሱ tokkolle እንጅሩ ዋን ሁንዱምቱ ከነመ ቦቺሱዳ ሚዲያው አሳራ ዮባተን ዋን ነመ ቦቺሱዳ ላልቱ ደጌስ ዋቀዮኒስ ኢሚማን ኢሳኒ ኢጀሳኒ ኢራኒ ሀጣፊ ዋቀዮኒ ኢሚማን ኬኘ ኢጀ ኬኘ ኢራኑ ፈሃጣው ዮ ኤኙ ኢሚማን ኢጀ ኬኘ ኢራ ሀጣዬ ቆፋ ከኑቲ ቦይቸ ዲስኑ ዋቀዮን ቆፍቲ ነምኒ አንቴን ኬሰን ፍሪ ኬሰን ለሚን ኬሰን ሂሪያን ኬሰን የሮዳፍ ጀባት ዲስ hinder basinjer nama mana gadda deeme yoki mana boyicha deeme gitani bettu warado adem nadani mana nama doye dhaqanitu akkawani nama sadoye sana kaasani silabar malte akka doye beeku dhaqani maal jedhu seetan malte doye jedhu akka dhukkubsa doye beekum yeroo dhukkubatti jiru ngaafanne gaafa doye garuu dhaqani malte doye jedhu dhukkubsate sila mana yaala argatee ture qoricha fudhatee ture fudhatee amma sila akkamni xinnooshi itti wayyoofne ture kaaso maal jechuudha mana warra du'aa deemtanii namichi du'eeraa boqoteeraa qoricha fudhatee hin fudhanne amma sin gaafachuun keessan faayidaa maal qabe benetti ma oma faayidaan qabu yoo dandeessan jajjabeessaa malee maal ta'ee du'e akkamitti du'e ganama du'e moo galgala du'e yeroo fe'esaa du'u maal gootuun kaastu አንዳንድ ሰው ይገርመኛል። እኔ አሁን ለቅሶ ቤት ሲሄድ ሰውየው ታሞኮ አመት አልጋ ላይ ተኝቷል። እንደታመመኮ ሰምተናል፣ ግን አንድም ቀን ሄደን አልጠየቅነውም። ሞተ ሲባል ግን ውይ በቃ እንደው ሄደን ከንፈራችንን እየመጠጥን እንደው ምን ሆኖ ነው የሞተው? ምን ሆና ነው የሞተችው? ውይ እንደው አፈር በበላሁት እንደው አሁን እንዲህ መድኃኒት ወስዳ ነበር። አዎ ወስዳለች፣ በቃ ግን አልተሻላትም። እንደው ሕክምና ሄዳለች። አዎ ሄዳለች። እንዴ ጥያቄያችንን እናስተካክል እንጂ ሰውየው እኮ ሞቷል፣ አርፏል። ሴትዮዋ እኮ አርፋለች። የኛ ጥያቄ ግን የሚገርም ነው። ከዚያ ሳቁጭ ብለን ሰዎቹን እንደማጽናናት ምን የዘንድሮ ሞት እኮ በቃ በየቦታው እኮ ሞት እዛ ሐዘንተኞች ጋር ሄደን እኮ እንትናም እኮ ሰሞኑን እኮ አባቷን ቀብራ መጣች ሚሉ ሰዎች አሉ። ሐዘንተኛ ጋር ሐዘን አይወራም። ሐዘንተኛ ጋር አይዞሽ እግዚአብሔር የመጽናናት አምላክ ነው። እግዚአብሔር ይህንን ጥቁር ልብስ ከናንተ ላይ የሚገፍበት ጊዜያን ተጽናኑ። እሱ ወደ ጌታው ሄደዋል፣ እኛ ወደ እሱ ነው የምንሄደው። እሱ ተመልሶ ወደኛ ይመጣል። አይዟችሁ። በተለይ ክርስቲያን ከሆንክ ደግሞ አትዘን። ክርስቲያን ሞት አይባልም፣ ሀገር ቀየረ አረፈ ነው የሚባለው። እያለ ማጽናናት እንጂ ሄደን ከንፈር እየመጠጥን የሰው ንፍሮ እየበላን ሌላ መርዶ ሌላ ሸክም አይሆንም። እግዚአብሔር ብቻ ነው እንባዎችን ከአይን ላይ ማበስ የሚቻለው። አይዞህ ያሏችሁ ሰዎች አሉ። አሜሪካን ቁጭ ብለው አውሮፓ ቁጭ ብለው ደውለው በስልክና በቃ እስቲ ቆይ ለማንኛውም እናያለን እስቲ ግዴ ለማይዞ ብቻ በርታ ያሏችሁ ሰዎች ከሆነ ታይም በኋላ ግን ስልካቸውን ያጠፉ ኦንላይንም የማይገቡ ላስት ሲን አድርገውት ነው እንጂ በየቀኑ ኦንላይን ይገባሉ። በነገራችን ላይ እናንተ እንዳታዩት የዛሬ ሳምንት እንደገባ ነው ብሎ ያሳያል። ይሄ ቴሌግራም ምናምን እንዳትሸወዱ አሉ ያያችኋል። ግን አሁን ኦንላይን መሆናቸውን እንዳታዩአቸው፣ ግን ገንዘብ እንዳትጠይቋቸው፣ ግን ኦንላይን ከገባ 2 ሳምንት ሞልቶታል የሚል ሴቲንግ አለ። እሱን ያስተካክላሉ። ደግሞ ገብታችሁ ጎርግሩ አሏቸው። ምን ልላችሁ ፈልጌ ነው፣ አይዟችሁ ያሉን ሰዎች ሁሉ ቃላቸውን አይጠብቁ። እግዚአብሔር ብቻ አይዟችሁ ይበለን። እግዚአብሔር ብቻ አለሁላችሁ ይበለን።